ሰላም ውድ የኦርቢት ሚዲያ ተከታታዮች፣ ዛሬ በሀገር ውስጥና በውጭ ዜና መተናል። ተከታተሉን። መጀመሪያም የሀገር ውስጥ ዜና። የትግራይ ክልል የመንግስት ሰራተኞች የየካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ጀምሮ የመንግስት ሰራተኞች ደሞዝ መክፈሉ ማቆሙን በደብዳቤ ማሳወቁን ተከትሎ በአሁኑ ወቅት የየካቲት ወር ደሞዝ ከክልሉ የውስጥ ገቢ አቅም እንዲከፈል መወሰኑ ታውቋል። የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ካለ የውስጥ ፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን በመጋቢት 10 ቀን 2018 ዓ.ም በፕሬዝዳንት ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤ ሁሉም የስራ ማስኬጃዎች ለጊዜው ቆመው የየካቲት ወር ደሞዝ እንዲከፈል አዟል። በሌላ በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበርና ውይይቱ መካሄዱን ወልዶ ትግራይ የተባለው ፓርቲ መጋቢት 12 ቀን 2018 ዓ.ም ባወጣው መግለጫ አሳውቋል። ፓርቲው በመግለጫው እንዳመለከተው የፌዴራል መንግስት ለትግራይ የሚልከው በጀት ከታለመለት የልማት መልሶ ግንባታ ውጪ የማዋል አዝማሚያ አለ በሚል ስጋት በውይይቱ ወቅት ተነስቷል። በተጨማሪም የጊዜያዊ አስተዳደሩ ከመንግስት ሰራተኞች የግል ፍላጎት ውጪ ደሞዝ እንዲቆረጥ ያወጣው መመሪያ ጉዳይም መነሳቱን መመሪያው እንዲሻር መጠየቁን ፓርቲው አመልክቷል። ፓርቲውን ለአፈጻጸም አስቸጋሪ ቢሆንም የፌዴራል መንግስት ከክልሉ ፋይናንስ ቢሮ በሚቀርብለት ፔሮል መሰረት ደሞዙን በቀጥታ ወደ እያንዳንዱ ሰራተኛ የባንክ ሂሳብ ቁጥር ገቢ የሚያደርግበት ሁኔታ እንዲመቻች ከፌዴራል የስራ ኃላፊዎች ጋር መነጋገሩን ገልጿል። በውጭ ዜና የአሜሪካና የኢራን ጦርነት አዲስ ተስፋ የያዘ ይመስላል። ፕሬዚዳንት ዶናልድ ትራምፕ ዛሬ ከኢራን ጋር ውጤታማ ድርድር አድርገናል፣ ስለዚህ ኢራን ላይ አቅደነው የነበረውን የመሰረተ ልማት ጥቃት ለ5 ቀናት አራዝመነዋል ብለዋል። የኢራን አብዛኛው ባለስልጣናት ተገለው ባሉበት ከማን ጋር ነው ድርድር የምታደርጉት ተብለው ሲጠየቁ እኛ እስካሁን ሞታጂባን ካሚኒ ማግኘት አልቻልም፣ ነገር ግን የኢራን ፓርላማ መሪ የሆነውን መሐመድ ጋር ነው ውይይት የምናደርገው ብለዋል። የኢራኑ ፓርላማ ቃል አቀባይም እኔ ከአሜሪካ ጋር በቀጥታ ድርድር አላደርኩም በሚል ተናግረዋል። ትራምፕ ግን በዚህ ንግግራቸው ጊዜ ሊገዙ ያሰቡ ይመስላሉ። ምክንያቱም 2500 የሚሆኑ አዲስ ወታደሮች ከአሜሪካ ተነስተው ኢራን ለመድረስ 5 ቀናቶች ብቻ ቀርቷቸዋል። በዚህም መግለጫ ምክንያት የነዳጅ ዋጋ በመጠኑም ቢሆን ቀንሷል። ፕሬዚዳንት ትራምፕ ሁኔታውን ሲገልጹ የኢራን ባለስልጣኖች ደውለው ከዛም ድርድር ማድረግ እንደሚፈልጉ ነገሩኝ፣ እኔ ግን ለነሱ አልደወልኩም ብለዋል። ጦርነቱም ለ5 ቀን በተኩስ አቁም ላይ ነው። በዚህ ድርድር ላይ ኢራን የራሷን ቅድመ ሁኔታዎች ታስቀምጣለች ተብሎ ይጠበቃል። እነዚህም ቅድመ ሁኔታዎች አንደኛ የሆርሙዝ ሰርጥን ከአሜሪካ ጋር ሆኖ በጋራ መቆጣጠር እና ማስተዳደር ነው። ሁለተኛው እስከ ዛሬ የተጣለባቸውን የኢኮኖሚ ማዕቀብ እንዲነሳላቸው ነው። ሶስተኛው እስራኤል ከዚህ በኋላ እንዳስደበድባቸው ዋስትና እንዲሰጣቸው ለማድረግ ልትደራደር እንደምትችል ይጠበቃል። ድርድሩ በ5 ቀናት ውስጥ የሚፈለገውን ውጤት ካላመጣ የአሜሪካ ጦር ኃይል የኢራን ካራግ የተባለችውን ደሴት ሊይዝ እንደሚችል ይጠበቃል። ይህም ደሴት የኢራን 90 በመቶ የሚሆነውን ነዳጅ የያዘች ነች። ደሴቷ ከተያዘች የኢራን መንግስት ሊወድቅ እንደሚችል ይጠበቃል። ለኢራን በውክልና የሚዋጋው ሂዝቦላ አሁንም ከእስራኤል ጋር ግጭቱን ቀጥሏል። ሊባኖስ በኢኮኖሚ ችግር ውስጥ ከገባች ዋላ ደር ብላለች። ይህም ጦርነት ሰብአዊ ችግር ብቻ ሳይሆን ኢኮኖሚያዊ ችግር ይዞባት እንደሚመጣ ይጠበቃል። ሊባኖስ ባለፉት ዓመታት ሂዝቦላ ትጥቅ እንዲፈታ እንቅስቃሴ ብትጀምርም አሁን ሂዝቦላ እስራኤል ላይ ሚሳኤል እየተኮሰ ይገኛል። እስራኤልም ደቡባዊና ሰሜናዊ ሊባኖስን የሚያገናኘውን ድልድይ አፍርሳለች። ይህም ድልድይ ሂዝቦላ ጦር መሳሪያና ወታደሮቹን ወደ ጦር ግንባር የሚያመላልስበት ነበር። አሁን እስራኤል ጦርነቱን በቀላሉ መቆጣጠር ትችላለች ማለት ነው። ከዚህ በፊት በኢራቅና በአፍጋኒስታን የአሜሪካ ደጋፊ የሆኑት እንግሊዛውያን በዚህ ጦርነት አንሳተፍም ብለዋል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ይህ ጦርነት ብዙ ጊዜ ሊፈጅ ስለሚችል የእንግሊዝ መንግስት የኢኮኖሚ ቀውስ ለመከላከል መስራት አለበት ብለዋል። እንደ አማንና ኳታር ያሉ የመካከለኛው ምስራቅ ሀገራትም አሜሪካና ኢራንን ለማደራደር ከጦርነቱ በፊት ቢሆንም እንደሞከሩ የሚታወስ ነው። እነዚህ ሀገራት ጦርነቱ ከቀጠለ ወደ እነሱ ሊዛመት ስለሚችል የልሁና ችግር ይቀጥማቸዋል። ፕሬዚዳንት ዶናልድ ትራምፕ ድርድር እናደርጋለን በማለታቸው የነዳጅ ዋጋ ቀንሶ አድሯል። ነገር ግን በመካከለኛው ምስራቅ ላይ የሚገኙ የነዳጅ ማጣሪያዎች በመጎዳታቸው ለጊዜውም ቢሆን የኢኮኖሚ ችግሮች መቀጠላቸው አይቀርም። ከዚህ በፊት
በሩሲያና በዩክሬን ጦርነት ጉዳት የደረሰበት የአፍሪካና የዓለም ኢኮኖሚ አሁንም በጦርነቱ የመጣው የነዳጅና የምግብ ግብዓቶች መወደድ እና የንግድ ተቋማት ምርት መቀነስ ምክንያት ችግር ውስጥ ይገባል ማለት ነው። ይህም ችግር እንደ አፍሪካና እስያ ያሉ አህጉራት ቀድሞ ወደነበሩበት የኢኮኖሚ አቅም ለመመለስ ብዙ ዓመታት ሊፈጅባቸው ይችላል። ምክንያቱም በመጀመሪያ የነዳጅ መሰረተ ልማቶች እስኪጠገኑ ይጠብቃሉ። ከዛም የንግድ ትስስሩ ነዳጅን እስኪቀንስ ድረስ ብዙ ጊዜ ይፈጃል። እንደ አሜሪካ ያሉት ሀገራት ግን የራሳቸው የነዳጅ ማምረቻ ስላላቸው ቶሎ ከኢኮኖሚ ቀውሱ ያገግማሉ ተብሎ ይጠበቃል።